አብዛኞቹ ሰዎች ዘለው የሚያልፉት በመጽሐፍ ቅዱስ ውስጥ ያለ ጥቅስ አለ። ምሳሌ ምዕራፍ 9 ቁጥር 8 እንዲህ ይላል፣ አላጋጭን አትገስጽ አለበለዚያ ይጠሉሃል። መጽሐፍ ቅዱስ የተወሰኑ ሰዎችን እንዳንረዳ እየነገረን ነው። ይሄ የተሳሳተ ይመስላል። ሁለተኛውን ጉንጭ አዙር እየተባለ ሁሉንም ሰው እንድንረዳ አይደል የተማርነው? ተጨማሪ ማይል ሂድ፣ ጠላቶቻችሁን ውደዱ ይባላል። ግን ማንም የማይነግራችሁ ነገር አንድን ሰው መውደድና እንዲያጠፋችሁ መፍቀድ መካከል ልዩነት አለ። ኢየሱስ ሺዎችን ረድቷል፣ ነገር ግን ከጠቅላላ ከተሞችም ራቅ ብሎ ሄዷል። ለሄሮድስ መመልከት አልፈቀደም። ባለጸጋው ወጣት ገዢ እንዲሄድ ፈቀደለት። ለምን? ምክንያቱም አንዳንዶች እርዳታ ስለማይፈልጉ ነው። እነሱ የሚፈልጉት እስረኛ ነው። ዛሬ በመጽሐፍ ቅዱስ እንድትረዷቸው በተለይም የሚያስጠነቅቋችሁን 10 አይነት ሰዎች ላሳያችሁ ነው እና ይህንን ማስጠንቀቂያ ችላ ካላችሁ ጊዜያችሁን ታባክናላችሁ ብቻ ሳይሆን በሂደቱ ውስጥ ራሳችሁንም ታጣላችሁ። ይሄ ከየት እንደመጣ እንጀምር። አንደኛው አይነት ፌዘኛው ወይም አጥፊው። ምሳሌ ምዕራፍ 9 ቁጥር 8 ፌዘኛን አትገስጽ እንዳይጠላህ፣ ጠቢብን ገስጽ ይወድህማል። ልዩነቱን አያችሁት? ጥበበኛ የሆነ ሰው እርማትን ይቀበላል፣ ፌዘኛው ግን ይቃወማቸዋል። ፌዘኛው መፍትሄዎችን አይፈልግም። ለቅሬታዎቻቸው አድማጭ ማግኘት ይፈልጋሉ። እናንተ ምክርን ትሰጣላችሁ፣ እነሱ ያፌዙበታል። ከችግር የሚወጡበትን መንገድ እንኳን ብታሳዩት ይስቃል እንጂ በዚያው ጸንቶ ይቀራል። እውነተኛው ወጥመድ ይኸውና። እነዚህ ሰዎች ማራኪ፣ ተወዳጅ ናቸው። እናንተ እንደነሱ እየረዳችኋቸው እንደሆነ ሆነ ይሰማቸዋል። ነገር ግን መጨረሻ ላይ እናንተ እየረዳችኋቸው ሳይሆን በጉድጓዳቸው ውስጥ አብራችኋቸው የሚቀሩ አጋር ብቻ እንደሆኑ ትገነዘባላችሁ። ሁለተኛው አይነት ሰው ዘላቂው ሞኝ ይባላል። ምሳሌ ምዕራፍ 26 ቁጥር 11 እንዲህም በማለት አሳዛኝ ገጽታውን ይስላል። ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው። ይህም ማለት ማንኛውንም ሰው ክስተት የሚሰራ ነው። ሁላችንም ስህተት እንሰራለን። ይልቅስ ይህ ሰው ያ ስህተት ላይ ሁል ጊዜ የሚመላለስ ሰው ነው። ተመሳሳይ ስህተት የሚሰራ ተመሳሳይ ውጤት የሚያገኝና ከዚያም እንደገና እርዳታ የሚጠይቅ ሰው ነው። አንተ ከችግር ታወጣቸዋለህ፣ እነሱም አመስጋኞች ናቸው። ከ2 ሳምንት በኋላ ሌላ ቀን ሌላ ተመሳሳይ ቀውስ ይከሰታል። መጽሐፍ ቅዱስ እነሱ ፈጽሞ ሊድኑ ወይም ሊስተካከሉ እንደማይችሉ እየተናገረ አይደለም። የእናንተ እርዳታ እየረዳ እንዳልሆነ ግን ይናገራል። ሶስተኛውም አይነት ሰው ቁጡ ሰው ነው። ምሳሌ ምዕራፍ 22 ቁጥር 24 ከቁጡ ሰው ጋር ጓደኛ አትሁን፣ አለበለዚያ መንገዱን ትማራለህ። ማስተዋል ያለብህ ነገር ቁጣቸውን እንዲቆጣጠሩ እርዳቸው አይልም፣ ራቋቸው ይላል። ለምን? ምክንያቱም ቁጣ ተላላፊ ነው። እሱን ላለመቀበል በቂ ጥንካሬ አለኝ ብለህ ታስባለህ? አንዳችም አትችልም። ከዚያም አንድ ቀን መስታወት ውስጥ ትመለከታለህ እና መቼ እንደዚህ መራራ ሰው እንደሆናችሁ ታስባላችሁ። ግልፍተኛው ሰው ችግሩ የእናንተ እንደሆነ አድርጎ ያሳያቸዋል። ምክንያቱም ቁጣቸውን ስላልተረዱት እና በሂደት ይህንን እናንተም ታምኑታላችሁ። አሁን ጊዜያችሁን ከሚያባክኑት ባለፈም በንቃት አደገኛ ወደ ሆኑት አይነቶች እንመጣለን። አራተኛው አይነት ሐሜተኛው ነው። ምሳሌ ምዕራፍ 20 ቁጥር 19 ሐሜተኛ ምስጢርን ይገልጣል፣ ስለዚህ ብዙ ከሚያወራ ማንኛውንም ሰው ራቁ። ከእናንተ ጋር የሚያወሩ ከሆነ በእናንተም ላይ ያወራሉ፣ እናም ችግራችሁን ይጋራሉ። እነሱም ያዳመጡት በትኩረት ነው። እንደታያችሁ፣ እንደተሰማችሁና እንደተረዷችሁ ይሰማችኋል። ከዚያም ታሪካችሁ ተዛብቶ ተጋኖና ማወቅ ከሌለባቸው ሰዎች ጋር ሲጋራ ትሰማላችሁ። ሐሜተኛው ግንኙነትን ሳይሆን ገንዘብ የሚፈልጉ ሰዎች፣ ወረኛ ሰዎች ከሌሎች ጋር እውነተኛ ማህበራዊ ግንኙነት ለመፍጠር ሳይሆን ከሰዎች ስቃይና ችግር ጥቅም ለማግኘት ገንዘብ ወይም ተሰሚነትን ለመሰብሰብ ነው። መጽሐፍ ቅዱስም አስተካክላቸው ሳይሆን ራቋቸው ይላል።
አምስተኛው አይነት ሰዎች ሰነፍ ሰዎች ናቸው። ምሳሌ ምዕራፍ 26 ቁጥር 15 ሰነፍ እጁን በሳህን ውስጥ ይከታል፣ ወደ አፍ ለመመለስ እንኳን ይሰንፋል። ራሱ ምግብ ለመመገብ እንኳን ይሰንፋል። ነገር ግን በሆነ መንገድ ሁልጊዜ እርዳታ ለመጠየቅ ጉልበት አለው። ይሄ ስለ ገንዘብ መቸገር ወይም አስቸጋሪ ሁኔታ ውስጥ ማለፍ አይደለም። ይሄ የሚመለከተው በሌሎች ሰዎች ጥረት ላይ ብቻ በመመስረት ህይወቱን እንደ ስራ አድርጎ ስለሰራ ሰው ነው። ለሁሉም ነገር ምክንያት አላቸው። የእነሱም ሰበቦች ፈጠራ የተሞሉባቸው ናቸው። ነገር ግን ሰበቦቹ ሁልጊዜ ወደሚከተለው ቦታ እንደሚመሩ አስተውሉ። እናንተ ልታደርጉት የሚገባውን ነገር እያደረጋችሁ ነው። ስድስተኛው አይነት ሰው ክፉ ሰው ነው። ምሳሌ ምዕራፍ 24 ከቁጥር 1 እስከ 2 በክፉ ሰዎች አትቅና፣ ከእነሱ ጋር መሆንን አትውደድ፣ ልባቸው ግፍን ታስባለችና ከንፈራቸውም ሽንገላን ትናገራለችና። ይህ ሰው ሰነፍ አይደለም፣ ስልታዊ ነው። እናም ስልቶቹ እናንተን መጠቀምን ያካትታሉ። ከ3 እርምጃዎች በፊት ይመለከታሉ። ነገር ግን እነዚያ እርምጃዎች የሚጠቅሟቸው እነሱን ብቻ ነው። እናንተ ሳታውቁት በሚጫወቱት ጨዋታ ውስጥ አንድ መሳሪያ ናችሁ። ለእነሱ መረዳትን ለእናንተ እንደ መረዳት አድርገው ያቀርቡታል። በዚህ ነገር አብረን ነን ይላሉ። ነገር ግን ነገሩ ሲበላሽ፣ በሆነ መንገድ ነገሩ ሲፈርስ ሸክሙን እናንተ ላይ ብቻ ትይዛላችሁ። እነሱ ግን ፈጽሞ አይገኙም። መጽሐፍ ቅዱስ ከእነሱ ጋር መሆንን አትመኝ በማለት ያስጠነቅቃል። ምንም እንኳን ስኬታማ ቢሆኑም፣ ምንም እንኳን አስደናቂ ቢሆኑም ዋጋው ግን እጅግ የከበደ ነው። መጽሐፍ ቅዱስ ጨካኝ እየሆነ አይደለም፣ ጠባቂ እየሆነ ነው። ምክንያቱም ትክክል ባልሆኑ ሰዎች ላይ እርዳታ ስታደርጉ የሚከተለው ይከሰታልና። ለእውነተኞቹ ሰዎች፣ ለሚገባቸው ሰዎች ሊገኙ የማይችሉ ትሆናላችሁ። ክፉ ሰዎች የሚሰሩት በስልትና ሌሎችን ለመጉዳት በማሰብ እንጂ በቅንነት አይደለም። እነዚህ ከኛ ጋር በጣም ቅርብ የሆኑ ሰዎች ናቸው። ሰባተኛው አይነት ሰው የማያመሰግኑ ክህደተኞች። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ይህንን ይዘረዝራል። በመጨረሻም ዘመን ከሚመጡት አስቸጋሪ ጊዜያት መካከል ሰዎች ምስጋና ቢስ ይሆናሉ። አንተ ትሰዋለህ፣ ትሰጣለህ፣ ትገኛለህ፣ ነገር ግን እነሱ ተጨማሪ ነገር እንዳለብህ አድርገው ይቆጥራሉ። ምስጋና ማለት ካለብህ ዕዳ ላይ የተመሰረተ አይደለም፣ አንተን ማየት ነው። የማያመሰግን ሰው ሰብአዊነትን አያይም። አንተ ለእነሱ ግንኙነት ሳይሆን አገልግሎት የምታቀርብበት ሀብት ምንጭ ነህ እና ብዙ በሰጠ ቁጥር ብዙም ይጠብቃሉ። ያደረክላቸው ልዩ ነገር በእነሱ የተለመደ ቀላል ነገር ይሆናል። ስምንተኛው አይነት ሰው ትዕቢተኞች ናቸው። ሮሜ ምዕራፍ 12 ቁጥር 16 ትዕቢተኛ አትሁኑ እና ምሳሌ ምዕራፍ 26 ቁጥር 12 ራሱን ጠቢብ አድርጎ የሚቆጥርን ሰው ታያለህን? ከእሱ ይልቅ ለስንፍና ተስፋ አለው ይላል። ከእሱ ይልቅ ለሰነፍ ተስፋ አለው። ይህንን በልብ አሳድረው። ትዕቢተኛው ሰው እርዳታ ይጠይቃል፣ ነገር ግን ራሱ ከሁሉ በላይ እንደሚያውቅ አስቀድሞ ወስኗል። መመሪያ ሳይሆን ማረጋገጫ ድጋፍ ይፈልጋሉ። ጥበብን ታካፍላቸዋለህ፣ እነሱም ይቀበላሉ። ከዚያም በመጨረሻ አስቀድመው ያቀዱትን በትክክል ይፈጽማሉ። ነገሩ ሲከሽፍ ወይም ሳይሳካላቸው ሲቀር በደንብ ስላልገለጽክላቸው ብቻ ጥፋቱ እንደሆነ አድርገው ያቀርባሉ። ዘጠነኛው አይነት ሰው ተንኮለኛው አጭበርባሪ ሰው ነው። ምሳሌ ምዕራፍ 12 ቁጥር 26 ጻድቅ ሰው ባልንጀራውን በጥንቃቄ ይመርጣል፣ የክፉዎች መንገድ ግን ያስታቸዋል። አጭበርባሪ ወይም ተንኮለኛው ሰው ለመለየት በጣም አስቸጋሪ ስለሆነ ከሁሉም የበለጠ አደገኛ ነው። ለመለየት በጣም ከባድ ናቸው። በቀጥታ አይጠይቁህም፣ ይልቁንም ፍንጭ ይሰጣሉ። አያስፈራሩህም፣ ይልቁንም በወቀሳ ስሜት ውስጥ ይከቱሃል። እነሱም መረዳት ራስህ ያሰብከውን ወይም የፈለግከውን ሐሳብ እንዲመስል አድርገው ያሳምኑሃል። በመደበኛው ሁኔታ ይህንን አልጠይቅህም ነበር፣ ነገር ግን አብረን ካለፍነው ነገር አንጻር ሊረዳኝ የሚችለው አንተ ብቻ ነህ ይሉሃል። በድንገትም ከመርሆች ጋር የሚቃረኑ ነገሮችን ማድረግ ትጀምራለህ።
ወደዚያ ሁኔታ እንዴት እንደገባህም ግራ ይገባሃል። 10ኛው አይነት ሰው ተግሳጽን የሚጠላ ሞኝ። ምሳሌ ምዕራፍ 15 ቁጥር 12 ፌዘኞች እርማትን ይጠላሉ፣ ስለዚህ ጠቢባንን ይሸሻሉ። ሁሉም ነገር የሚጀምረው እዚህ ላይ ነው። ማስተካከያን የሚጠላ ሰው የሚጠላ ስህተት ሰራህ ብሎ አይደለም፣ ይልቁንስ ትክክል ስለሆንክ ነው። ማደግ የማይፈልግን ሰው ማገዝ አትችልም። እድገት እንደማያስፈልጋቸው ማየት የማይፈልጉትን ሰዎች መምራት አትችልም። መዳረሻችን ደርሰናል ብሎ የሚያስብን ሰው መምራት አትችልም። ይህ ማለት ሰዎችን ማገዝ እናቆማለን ማለት ነው? ቀዝቃዛ እንሆናለን ማለት ነው? ግንብ እንገነባለን ማለት ነው? አይደለም። ማንን እንደምናግዝና እንዴት እንደምናግዝ ጥበብ የተሞላበት ውሳኔ እናደርጋለን ማለት ነው። ኢየሱስ 10 ለምጻሞችን ፈወሰ። ምስጋና ለማቅረብ የተመለሰው አንዱ ብቻ ነበር። ኢየሱስም አስተዋለ፣ ነገር ግን መፈወሱን አላቆመም። ልዩነቱ የሄዱትን 9ኙን አልተከተላቸውም። እናም መዳን የማይፈልጉ ሰዎችን የማዳን ኃላፊነት የለባችሁም። ለመፈለግ ፈቃደኛ ያልሆነውን ሰው ለማሞቅ ብላችሁ ራሳችሁን በእሳት ማቃጠል የለባችሁም። ምሳሌ ምዕራፍ 4 ቁጥር 23 ከሁሉ በላይ ልብህን ጠብቅ፣ የሚያወጣው የሕይወት ምንጭ ከእርሱ ነውና። ልብህ ወሰን የለውም፣ ጊዜ ማለቂያ የለውም ማለት አይደለም። ሰላምህ ውድ ነው፣ ጠብቀው። ትሑቶችን እርዳ፣ መማር ለሚፈልጉት ጊዜህን ስጥ፣ ላመሰገኑትም አፍስስ። ነገር ግን ዛሬ ያነሳናቸውን 10 አይነት ሰዎች ከሩቅ ሆናችሁ ጸልዩላቸው። ነገር ግን አምላክ በእናንተ ውስጥ እየሰራ ያለውን ነገር እንዲያጠፋ ፈቃድ አትስጧቸው። መረዳት የሚፈልጉትንና የሚቀበሉትን መርዳት እንጂ እኛን ሊጎዱ ከሚችሉ ሰዎች ጋር ጤናማ ርቀት መጠበቅና በጸሎት ብቻ ማሰብ የተሻለ ነው።